አውራሪስ በፍሬህይወት ተሰማ። ባለቤቱ መጀመሪያ የተሸነፈችለት በውበትና በሽቅርቅርነቱ ቢሆንም በአሁኑ ጊዜ እንደ ውበቱ የምጠላው ነገር የለም። ከሁሉም በላይ ደግሞ ግዴለሽነቱ ያበሽቃታል። የሴቶች አይን ዞሮ እርሱ ላይ ነው። እርሱም ካገባ በኋላ እንኳን በአይኑ ሴት መሸኘት አልተውም። ልጅ ሲወልድ ይተዋል ብትልም በቀን 2 ሸሚዝ መቀየሩን፣ ጸጉሩን ሲወጣ ሲገባ ማበጠሩን፣ ሽቶ መለቅለቁን፣ በአይኑ መከተሉን ልትታገሰው አልቻለችም። ፊቱ ላይ ጢም ማቆጥቆጥ ከጀመረ፣ ከረባት ካላሰረ፣ ጫማው እንደ መስተዋት ካላበራ እንዲሁ ያንጨንጨዋል። እርሷም ስታምርና ስትኳኳል ነው ፍቅሩ የሚያገረሽበት። ካልሆነ ዞር ብሎ አያትም። ልጅ አትውለጂ፣ ከወለድሽ ትወፍሪያለሽ፣ ታረጃለሽ ብሎ ከልክሏት ከአንድ በላይ ሳይወልድ ቆይተዋል። ፈልጋው ሳይሆን ሁኔታው አስገድዷት የሌለባትን አመል መነጫነጭ መጀመሯ ነበር የባስ ቤቱን እንዲጠላ ያደረገው። ጭራሽ የሱ ሴቶች ቤቷ ሲደውሉ ራሷን መቆጣጠር አቅቷት የፍቺ ጥያቄም ለማቅረብ ፈልጋ ነበር። ግን ፈራች። ካለምንም ማመንታት እሺ እንደሚላት እርግጠኛ ናት። ሌላው የሚያጽናናት ነገር ለየትኛውም ሴት የጠለቀ ፍቅር እንደሌለው ማወቃ ነው። እርሷንም ቢሆን ሊያገባት ፈልጎ አልነበረም የተጋቡት። በዚያ ላይ አንቺን ካልበደልኩሽ፣ ፍቅር ካልነፈኩሽ የትስ ብሄድ ምን አለበት እበቃቸዋለሁ የሚል የሚያሳብድ ፈሊጥ አለው እና ሰሞኑን የምታደርገው ጠፍቷታል። ስልኩ ሲንጫረር ለማንሳት ስትሄድ ቀድሞ አነሳው። ከንፈሯን እየነከሰች አጠገቡ ቆሞች። የሚደወለው ስልክ ሁሉ የእርሱ ይመስላታል። ግድ አልነበረውም። ሃይ ስዊት ሃርት አለ። ሴቶቹን ሁሉ እንዲህ ነው የሚላቸው። እርሷንም ደህና ዛሬ መደወል አይቀርም ነበር። ሪሊ ምን ችግር አለ? ተያት ባክሽ። በቃ ማታ እመጣለሁ። ማታ ልክ 2 ሰዓት ባባይ። አንጀቷ እየደበነ በንዴት ስትመለከተው መኖሯን እንኳን ሳይ ወደ መስተዋት ሄዱ። ጠጉሩን ከነካካ በኋላ ጃኬቱን መልበስ ጀመረ። ጌታቸው ለመሆኑ ሰው መስዬ አልታየም? ንቀት ነው አይደል? ጥሩ ሚስት መሆኔ፣ ትዳሬን መውደዴ ሊያስንቀኝ ይገባል? ለመሆኑ በእሁድ ምድር የት ልትሄድ ነው አለችው። የለበሰችውን ፒጃማ ከእርሱ ሽክ ማለት ጋር አስተያይታ እንባ እየተናነቃት። ለመሄድ እሁድን የመሰለ ቀን አለ እንዴ አላት። ምንም እንዳልነበር አይነት ምስሉን በፈገግታ እያስተዋለ። እንዳንተ መሆን አቅቶኝ አይደለም ትዳሬንና ልጄን ብዬ እንጂ አለች በእልህ ከንፈሯ እየተንቀጠቀጠ። እንደፈለግሽው እንጂ ትዳራችን ምን ይሆናል ብለሽ ነው? ሰራተኛም ሞግዚትም አለው አይደል? ብቻ እንዳታድሪ፣ ሚስት ውጭ ስታድሪ ያስጠላል አለና ከቆዳ ጃኬቱ ጋር የሚመሳሰለውን ቡናማ ከራባቱን አስተካከለው። እንደዚህ አልክ አለች በትዝብት እያየችው። እሺ እኔ ደግሞ የማደርገውን አውቃለሁ፣ እንዲህ እንደቀለድክብኝ አትቀርም አለች በጥላቻ ከግር እስከ ራሱ በግልምጫ እያነሳችው። ነገርኩሽ እኮ ለውጥ የግድ ያስፈልግሻል። አንድ አይነት ነገር ሰው፣ ቤት፣ ልብስ፣ መኪና፣ ብቻ ሁሉም ነገር ተደጋግሞ ሲታይ እንዴት እንደሚያስጠላ ለውጡን ስታይ ነው የምታውቂው። በጠዋት እየተነሳሽ መጨቃጨቅሽንም ታቆሚያለሽ። ይልቁንስ ዛሬ እንዴት ነኝ አላት በእርጋታ ራሱን በመስተዋቱ ውስጥ እየተመለከተ። ደደብነህ አለችው እየተጠጋችው። አታስብም? ካልበረደልህ መጀመሪያውን ለምን አገባኝ አለችው ፊቷ አግሞ። እንጋባ ብለሽ ወጥረሽ ያዝሽኝ እንጂ ገና ነን እንጨፍር ስልሽ መጠንቀቅ ሲገባሽ አረገዝሽ። ትክሻውን በግዴለሽነት ሰበቀ። በመጋባታቸው ደስተኝነት እንደማይሰማ ሁሌም ሳይጨነቅ መናገሩ አዲስ ነገር አልነበረም ለርሷ። ብቻ በሽታ ይዘህብኝ እንዳትመጣ አንተ የራስ ጉዳይ። ውጭ እንዳልክ አንድ ቀን ውጭ እንደምትቀር የታወቀ ነው አቋረጣት። ኖ ኮኒ፣ ጥንቁቅ መሆኔን እያወቅሽ ይልቁንስ እኔ የምፈራው ላንቺ ነው። ልምድ ስለሌለሽ ተጠንቀቂ አላትና ጉንጫ እንዲስማት ተጠጋት። ባለ በሌላ ኃይሏ በጥፊ አጮለችውና ልክስክስ ወራዳ አለችው። ለርሷ የሚያሳያት ፍቅር ምን ጊዜም የኔ ነው እንድትል ቢያደርጋትም ስልክ ቤት ድረስ ማስደወሉና ፊቷ ማነጋገሩ ጭራሽ ከማንም ጋር ብትሄድ ጉዳይ እንዳይደለ ሲነግራት ራሷን መቆጣጠር አልቻለችም። እንዴ
አለ ፊቱን እያሻሸ። ምን ነካሽ? በእሁድ ቀን ሰው ትለክፊያለሽ እንዴ? በቃ ዛሬ የተረገመ ቀን ነው የሚሆነው። የኔም ቤት በዱላ ሳታገላብጭኝ ልወጣልሽ አላት ወደ በሩ እየሄደ። ታያለህ ደግሞ እኔ ቆንጂት አይደለሁም አለችው ከኋላ እየተከተለችው። ባልሰራልህ ምን አለች በለኝ ባለጌ አለችና ከፍቶት የወጣውን በር ገፍትራ ዘጋችው። በእሁድ ቀን በዚህ እድሜዋ መዝናናት ስትችል ብቻዋን ባዶ ቤት መዋላ አንገበገባት። ጭራሽ እፊቷ መቃጠሩ ሳያንሰው አንቺም ሂጂ ማለቱ ለእርሷ ያለውን ግዴለሽነት በግልጽ አሳያት። በገነች። ከተጋቡ ጀምሮ ጸባይ እንዳለ ነው። ገንዘብ ካለው ያንበሸብሻታል፣ ቤቷ አይጎድልም። በፍቅር በኩል ቀርቧትም ርቋትም አያውቅም። የጸባዩ አለመለወጥ ያስገርማታል። በራሷ አዘነች። ምን ለማድረግ እንዳሰበች ባትወስንም ዛቻዋን ቀጥላለች። ቆይ ግድ የለም ባልሰራለት። ከዩዲት ጋር እያሳለፈው ነው እያስታወሰ ከምሽቱ 2 ሰዓት ወዳለው ቀጠሮ ተጣደፈ። ዩዲት እንጋባ ያለች ሲጨቀጭቀው መዋላ ሳቀው። ምስኪን አለ በሆዱ። ሚስት እንዳለው አልነገራት። ሴቶች ወንድን በመኖፖል የመያዝ ጉጉታቸው ያስገርመዋል። ብቻ እነርሱን እድሜ ልክ በውጭ እንጂ ማግባት እንደማያስፈልግ የሚስቱን ራሷን መጣል ከዩዲት ጣፋጭ መዓዛ የፀጉር አሰራርና አለባበስ ጋር አስተያይቶ ማግባቱን አማረረ። ከሰናይት ደግሞ ሚስቱ ትሻለዋለች። እንዲያውም ሺ ጊዜ ለለውጥና ሁል ጊዜ ደግሳ ስለምትጠራው እንጂ ሰናይት ዘንድ መሄድ እንኳን አይወድም። ሚስት ምን ትልሃለች? ምን ታደርግልሃለች? እንዴት ነች ማለቷ ያናድደዋል። ዝም ብላ መደሰት አትችልም። ካለ ሚስትህ ወሬ የላትም። ቆንጂት እንኳን ባሏን ተጋርታ የእርሷን ያህል አትከነከንም። ዛሬ ግን አምራለች። ካለ ነገሩ ቀናተኛ ሴት አይወድም። ለማናቸውም ፍቅርም ጥላቻም የለው። ይቀርባል፣ ይደሰታል፣ ሲበቃው ይርቃል። የሚያናደው ግን እነርሱ ተደስተው መራቅ አለመቻላቸው ነው። ማምሸቱ የታወቀው የሰናይትን ሰፈር ጭርታ ሲያይ ነበር። ከዋናው መንደር 10 ደቂቃ ወደሚያስኬደው ኮረኮንች ሲታጠፍ ጨለማው የዋሰ ተሰማው። ሰዓቱን ለማየት ሞከረ፣ አልቻለም። ከ2 ሰዓት እንዳለፈ ግን ገምቷል። ዩዲት አልባተለው ኑሮ ይህን ያህል እንደማያመሽ አሰበ። ጨለማና ኮረኮንች አይወድም። የመኪናውን ቀለም ለማስለወጥ ጋራጅ ካስገባት ወዲህ ከኮረኮንች እንደሸሸ ነው። ሰናይት ጋር ከቀረ 15 ቀን ሊሆነው መሆኑን በማስላት ራሱን በሐሳብ ጠመደ። መንገዱ አላልቃለው፣ ትከሻውን ቀፈፈው። ሁሌም ጨለማ መንገድ ላይ የሚቀፈው ነገር አለ። መመለስ አማረው። ግን ብዙ ሳይሄድ እንዳልቀረ ገምቶ ወደፊቱ ቀጠለ። ከኋላው ኮቴ ሲሰማ ዞር ብሎ ተመለከተ። ምንም የለም። እርምጃውን አፈጠነ። ከፊቱም ጥላ ያየ መሰለው። ሰሞኑን የማጅራት መቼዎች ወሬ ከሌላው ጎልቶ ይሰማል። አይንኩት እንጂ የፈለጉትን እንደሚሰጣቸው ለራሱ ቃል ገብቶ እጆቹን ከኪሶቹ አውጥቶ እያፋተገ ወደፊት በፍጥነት ተራመደ። ከፊቱ የሰናይትን ቤት በር ሲያይ ደስ አለው። አእምሮውን በሐሳብ ለመጥመድ ፈልጎ ሰናይት ያንን በሚያክል ቤት ውስጥ ብቻዋን መኖሯ ሊያስገርመው ፈለገ። ከፊቱ ወደ እርሱ የሚመጣ ቅርጽ በጨለማ ውስጥ ታየው። ቀጥ ብሎ ቆመ። መናገር ፈለገ፣ አልቻለም። ቀረቡት። ከኋላም ከፊትም በደመ ነፍስ እጆቹን ወደ ላይ ዘርግቶ የምትፈልጉትን ልስጣችሁ አለ እየተንተባተበ። ሁሉም ነገር ይሄው አለ። የአንገት ሐብሉን ለመፍታት እጆቹን ወደ አንገቱ እየሰደደ ከኋላው እግሩን ተጠልፎ ዘፍ ብሎ ወደቀ። እጆቹ ግራና ቀኝ ተዘረጉ። መጮህ አልቻለም። ወገቡ ሹል ድንጋይ ላይ እንዳረፈ ተሰማው። ሆድና ፊቱ በእርግጫ ነተሩት። የሚማቱት ሰዎች የሚናገሩት ነገር ነበራቸው። ሊሰማው ግን አልቻለም። ክሳዱን ጨምድደው አነሱት። መልሰው አየር ላይ እንዳለ ለቀቁት። አንዳች ነገሩ እንደተሰበረ ገባው። መተንፈስ አቃተው። ዛቻው የቀልድ እንዳይመስልህ አለው አንዱ። ድብደባው ለጊዜው ጋብ ብሏል። እየቀለድክ ያለው በሰው ልጅ ህይወት ነው። በንቀትና በግዴለሽነት የምታበላሸው የሰው ህይወት እንዳንተው ዋጋለው። እጁን ለሁለት ይዘው አንጓውን አጠፉት። እንደተጋመደ በስቃይ ሲጮህ አፉን አፈኑት። ፊቱን ደጋግመው በጡጫና በርግጫ ደበደቡት። በዚህ ሁኔታ የምትቀጥል ከሆነና ቶሎ ካልወሰንክ ሆድህን በዚህ ነው የምናምሰው። ጮቤ እንዳሳዩት ገመተ። አይኑን ለመግለጥ ሞከረ። እግሮችና ኮሌታውን እንደያዙ ከግንብ ጋር አላተሙት። ራሱን ሳተ። አስደበደበችኝ፣ ጧት ስትዝት ነበር አለ እንደነቃ። ሰናይት ሲያመሽ ቤቱ ደውላ
አለመግባቱ ሲነገራት ውጭ ልትጠብቀው ስትወጣ ነበር የሚያቃስት ድምጽ የሰማችው። ስትጠጋው እርሱ መሆኑን ስታውቅ በጩኸት ሰዎች ጠርታ ተረዳተው ሐኪም ቤት ከወሰዱት በኋላ ነበር ቤቷ ያስተኛችው። ማን? ሚስትህ አለችው። ፊቷ በጥላቻ ኮሶ እንደመሰለ ራሱን አወዛወዘላት። ይህች ርኩስ ምን ልሆን ብላ እንዴት ባንተ ትጨክናለች? ለምን አትፈታትም? አለችው። ቢፋታላት በክብር ቤቷ እንደምታስገባው አስባ ዝም አላት። ማሰብ አልቻለም። ቤት በማስገባቱ በኩል ያገዟት ጎረቤቷ ለመሆኑ እንዴት ነው አሉ ወደ አልጋው ጠጋ ብለው እያዩት። ፊቱ ከዓይኑ በስተቀር በፋሻ ተሸፋፍኗል። ምንም አይል አለች ዘመዴ ነው ብላ መዋሽቷን እያሰላሰለች። እረ እንኳን እግዚአብሔር አተረፈው የአውራሪስ ቡድን ይሆን እንዲህ ያደረገው አሏት። በሰፈሩ ውስጥ የታወቀውን የተደራጀ የሌቦች ድርጅት ስም አስታውሰው አለመግደላቸውም ተአምር ነው፣ ከነርሱ እጅ መትረፍ መቼም የማይታሰብ ነው አሉ። እዚያው ሰፈር በየምክንያቱ የጠፋው ንብረትና ነፍስ እየታሰባቸው ለመሆኑ ዘርፈውታል? እረ እነርሱ አልመሰሉኝም ጋሼ፣ አንድም ነገር አልወሰዱበትም እኮ አለች ሚስቱን ብታገኛት እንደምትቦጫጭቃት ለራሷ እየማለች። አይ ባለመውሰዳቸው ነው ብለሽ ነው? አንዳንዴ እኮ ሰውም ቀጥሯቸው ልክ እንደታዘዙት ያደርጋሉ። አይ ልጄ፣ እነርሱ እኮ በመጽሐፍና በፊልም ያዩትን እየሞከሩብን ነው አሉ ሰውየው በምሬት ፊታቸውን ከስክሰው። ጌታቸው ራሱን ነቀነቀና ለመናገር አፉን ሲከፍት ሁለቱም ተጠጉት። ጧት ስትዝት ነበር። ምናልባት ከፍላቸው ይሆናል አለ። አይኑን ጨፈነ። ይሆናል ይህች ርኩስ አለች ሰናይትም በንዴት እየተቃጠለች። ማናት? ቂመኛለህ እዚህ ሰፈር አሉ ሰውየው በመገረም አስግገው። ሚስቴ። ሰናይት ጎረቤቷን አፈረቻቸው። የሰፈሩ ሰው ፈርታ ነበር በማታ የምትቀጥረው። ብዙ ነገር ሳያወራ ልታሰናብታቸው አሰበችና በሉ ጋሼ እግዚአብሔር ይስጥልኝ ይሄዱና ይረፉ፣ ችግር ካለ ጠራዋታለሁ፣ መሽቷል፣ 5 ሰዓት ሊሆን ነው አለቻቸው። በይ ልጄ እግዚአብሔር ይማርልሽ፣ የውሻ ቁስል ያድርግለት፣ ጠዋት አየዋለሁ አሉና በትዝብት እያዩት ተነስተው ወጡ። ጌታቸው አለችው ሰውየው እንደወጡ። አላስችል ብሏት። ለመሆኑ ያቺ ሚስትህ ምን ብላህ ነበር? ጌታቸው ትክት አለው። እንኳን አሁን በደህናውም ጊዜ ሚስትህ ስትለው ደስ አይለውም። ዝም አላት። የቆንጂት በእርሱ ላይ መጨከን ግን አስገረመው። ሚስቱ ሩህሩህና ቻይ እንደሆነች ነበር የሚያውቀው። ትዕግስቷ ሞልቶ ፈሷል ማለት ነው። ልታስገድለው እንዳልፈለገች ግን ገባው። ጩቤ ማስፈራሪያ እንደሆነ አልተጠራጠረም። ቀልድ ብሎ የያዘው ነገር ችግር መፍጠሩ አሳሰበው። በዚህ ከቀጠልክ እንገድልሃለን፣ አሁኑን ወስን ብለውታል። ፈርቶ ደስታውን ማጣት አልፈለገም። እርሱ መታሰር አይፈልግም። በቃ ለውጥ ይፈልጋል። ሰናይት ጋር እንዳይቀር ደግሞ የባሰ ቅናተኛ እንደሆነች ያውቃል። ከእንግዲህ ያለውን ጊዜ ከቆንጂት ጋር ብቻ ማሳለፉን ሲያስበው አስጠላው። ከመሞት ሳይሻል አይቀርም። ብዙ ማሰብ አልቻለም። ስሜቱ ተፈረካከሰበት። የሚቀጥለውም ሆነ የሚጨብጠው ሐሳብ አጣ። ጌትሽ አመመህ እንዴ አለችው ፊቱን መከስከሱን አይታ። አይ አሁን ደህና ነኝ አላት ፈገግ ለማለት እየሞከረ። ሰናይት ለጓጓችለት ጥያቄ መልስ ስላልሰጣት አንጀቷ አሮ ሚስትህ ምን ብላ እንደዛ ተጅብህ አልነገርከኝም እኮ አለችው። ኦፋ እባክሽ ተይኝ፣ በቃ አስደበደበችኝ፣ ቀናች፣ በቃ ሄደሽ ተኝ፣ ምን ማትጠይቂኝ አላት ስልችት ብሎት። ሰናይት ግን ትዕግስት አልነበራትም። የጌታቸውን ሚስት በስድብ ልትገሸልጣት ስልክ ትደውልና ሁለቴ መጥራት ሲጀምር ባልታወቀ ኃይል መልሳ ትዘጋዋለች። ፍቺው አይፈልግሽም ማለት አማራት። ጌታቸውን የመሰለ ሁሌም ፍቅር የሚያፈልቅበት ቆንጆና ሽቅርቅር ባል የምታስደበድብ እርኩስ ስለሆነች አሁኑን ሄዳ ብትገላትና የራሷን ብታደርገው ተመኘች። ሚስቱን እንዲህ አስደርገው ባይፈታትም ከእንግዲህ ግን ቤቱ እንደማይሄድ እርግጠኛ ነኝ። ምኝታ ቤት ሶፋ ላይ ኩርምት ብላ ለመተኛት ብትሞክርም እንቅልፍ ሊወስዳት ግን 9 ሰዓት አልፎ ነበር። ጌትሽ አለች ሰናይት በእጇ ፖስታ ይዛለች።
ኦፍ አቤት ምንድነው አለ ለመንጠራራት ፈልጎ ቁስሉ አላንቀሳቀስ ስላለው በስቃይ ፊቱን አጨማዱ። ማን እዚህ እንዳለ እንደነገራቸው አላውቅም፣ ይህን ፖስታ ስጪ ብለውኛል ብሎ አንድ ልጅ ሰጠኝ አለችና ሳየችው። ያቺ ደደብ ሚስት ትሆናለች፣ ምናልባት ልታስፈራራ። ፊቷን አጨፍግጋ ፖስታውን አቀበለችው። ታማው ለተኙት ሰውዬ ነው ያለኝ። አድራሻ የለውም አላት። የላኪውም የተቀባይም የለውም፣ ባዶ ነው። ክፈችውና ስጪኝ እስኪ አላት። ለመክፈት ሞክሮ ሲያቅተው ሚስቱ የላከችውን ፖስታ መክፈቱ ብስጭቷን አናሮ ከፍታ ደረቱ ላይ ወረወረችለት። ማንበብ ጀመረ። ጤና ይስጥልን። ትናንት ማታ ስለፈጸምነው ስህተት በጣም እናዝናለን። ትዳሩንና ቤተሰቡን በትኖ ከተራ ሸርሞጣ ጋር የሚማገጥ ዳኛ ፍርድ ልንሰጥ ታዘን ነበር። ይሁን እንጂ ባለባበሳችሁ መመሳሰል ስህተት ፈጽመናል። በእርግጥ እንዲህ አይነቱ ሁኔታ አዲስ አይደለም፣ ያጋጥማል። በተረፈ የአጋጣሚ ጉዳይ እንጂ ስራችንን ከኖሮት እንደማያውቅ ልናረጋግጥሎት እንወዳለን። ምን ጊዜም ታዛዦች፣ አውራሪስና ጓደኞቹ። ወረቀቱ ይቃጠል። ስህተት አለ ጌታቸው እጁ እየተንቀጠቀጠ። ብሞትስ አለና ደብዳቤውን ለሰናይት አቀበላት። ሚስት አይደለች እንዴ አለችና ተቀብላ አነበበችው። የጽሑፉ ይዘት አቀዘቀዛት። የአውራሪስና ጓደኞቹ ስህተት አለ በቀስታ ለራሱ። ምን ጊዜም ታዛዦች ለመሳቅ ሞክሮ አቃተው። ፊቱ በስቃይና በንዴት ተጨማደደ። ውጭ እንዳልክ አንድ ቀን ውጭ እንደምትቀር የታወቀ ነው የሚለው የሚስቱ አባባል ሳቁን ነጥቆት ይስቅበት ጀመር። በማግስቱ ሰናይት ሰፈር የእድር ድንኳን ታየ። ዳኛው ቤት